ዓለም ላይ እግዚአብሔር እንዴት ፍርዱን ሰጠ እና አሁንስ እንዴት ፍርዱን ይሰጣል የሚለውን ነገር እንመለከታለን። የእግዚአብሔር ፍርድ መስቀል እንግዲህ የፍርድ ስፍራ ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ጀምሮ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 4 ጀምሮ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ማንን? እግዚአብሔር ኃጢአትን ላደረጉ መላእክት። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ቁጥር 5 ለቀደመው ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከው ኖህን አድኖ በኃጢአተኛው ዓለም ላይ የጥፋትን ውሃ ካወረደ ቁጥር 6 ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎቹን ሰዶምና ጎሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ኦኬ ሁሉም ላይ እኩል ነው ለካ ፍርዱ። የወደቁ መላእክት ላይ ፍርድ ተሰጠ አይደል? በጨለማ ጉድጓድ ውስጥ ለፍርድ ሊጠበቁ አሳልፎ ምን አላቸው? ሰጣቸው። ከዛስ በኖህ ዘመን ኃጢአት ለሰሩ ልትለይስ እነሱም ላይ እግዚአብሔር ፍርድ አድርጓል። የጥፋትን ውሃ እውነተኛ ዳኛ ነው፣ ጻድቅ ፈራጅ ነው። የሰውን ፊት አይቶ ምን አይልም አያደላም። ከዛ በሎጥ ዘመንስ ኃጢአትን ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎቹ ሰዶምና ጎሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው። ስለዚህ እግዚአብሔር ጋር ፍርዱ ምንድነው? እኩል ነው። በኖህ ዘመንም የበደሉ ሰዎች እኩል ፍርድ፣ በኖህ ዘመንም ለበደሉ እኩል ፍርድ፣ ኃጢአት ያደረጉ መላእክትም እኩል ፍርድ ተሰጥቷቸው። ታዲያ በፍርድ አንድ ከሆነ ምንድነው ልዩነት ያመጣው? ሰይጣንም ሰውም እኩል ፍርደኞች ከሆኑ መስቀል ምንድነው ልዩነት ያመጣው? ስለዚህ ወንድሞቼ ሰይጣንና ሰው የተለያዩት በፍርድ አይደለም። ፍርዱ ለሁሉም እኩል ነው። እውነተኛው ዳኛ የሚሰጠው ፍርድ ምን አይነት ፍርድ ነው? የጽድቅ ፍርድ ነው። የሰውንም ፊት አይቶ አያደላም። ሲበይን እኩል ነው የሚበይነው። ስለዚህ የተለያዩት በፍርድ አይደለም ማለት ነው። ይሄው የሰው ልጆች በኃጢአታቸው ምክንያት ሞት ይገባቸው ነበርና ፍርዱ ምን ሆነ? እዚህ ላይ ሞት ሆነ። እዚህ ላይ እኮ የዳነ ሰው የለም ብራዘር። መስቀል እኮ ላይ የዳነ የለም። ምን ያለ ነው ያለው? አንዱ ስለ ሁሉ ሞተ። እንግዲያው ስንት ሞቱ? ታዲያ ፍርድ ተሰጥቷል። ሁሉም ሞቷል። እዚህ ላይ ያልተፈረደበት አካል የለም፣ ያልሞተ አካል የለም። አንዱ በውክልና ስለ ሁሉ ሞተ። እንግዲያው ስንቱ ሞቱ? ስለ ሁሉ ስለሞተ ሁሉም ሞቱ። ለሁሉም ፍርድ ተሰጥቷል። እግዚአብሔር የሰውን ፊት ሳያደላ ሁሉም ፍርደኛ ሆኗል፣ በሞት ተቀጥቷል። ስለዚህ በሰይጣንም በሰውም መካከል በፍርድ ምን የለም? ልዩነት የለም። ምክንያቱም የሰው ልጅ ሁሉ በአንድ ሰው ኃጢአት አማካኝነት ምድር ሁሉ ስለተበላሸች ሮሜ 5:16 እንደዚህ ይላል፣ ፍርድ ከአንድ ሰው ለኩነኔ መጥቷልና ይላል። አያችሁ፣ ፍርድ ከማን? ከአዳም ለሰው ሁሉ ለኩነኔ ምን ብሏል? መጥቷል። ቁጥር 18 ላይ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። ስለዚህ ፍርድ መጥቷል። ወደ ሰው ሁሉ በአንድ በደል ምክንያት፣ በአንድ ሰው ምክንያት ለሰው ሁሉ ደርሷል ፍርድ። ስለዚህ ያልተፈረደበት ሰው የለም። ፍርዱ ያላገኘው፣ ፍርዱ ያላማከለው ሰው የለም። እግዚአብሔር ፍርድ ስለዚህ ከፍርዱ ያመለጠ አንድም የሰው ዘር አልነበረም ማለት ነው።
ስለዚህ መስቀልን ስትመለከቱ መስቀል ሁላችንም የእግዚአብሔርን ፍርድ የተቀበልንበት የፍርድ ስፍራችን ነው ወዳጆች። መስቀል ስንታችን? ሁላችንም የእግዚአብሔርን ፍርድ የተቀበልንበት የፍርድ ስፍራችን ነው። ሮሜ 6:6 ይህንን ነው የሚያጠናክርልን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከሱ ጋር እንደተሰቀለ ምን እንላለን? እናውቃለን። አሮጌው ሰዋችን ከሱ ጋር ምን ብሏል? ተሰቅሏል። ስለዚህ ተፈርዶበታል። ባለፈው ስንል እንደነበረ የክርስቶስ ኢየሱስ መስቀል ላይ ሲቸነከር አሮጌው ሰዋችንን ሮማውያን በሚስማራቸው ከሱ ጋር ምን ብለውታል? ቸንክረውታል። ተሰቅሏል። ስለዚህ እንደውም የሮማውያን ሚስማር በደንብ መሆን አለበት። ምክንያቱም የሚቸነከር አካል አለ፣ እንዳይወርድ የምንፈልገው አካል አለ፣ ከዛ ላይ እንዳይላቀቅ የምንፈልገው አካል አለ። ማንም ይባል አሮጌው ሰዋችን ከሱ ጋር እንደተሰቀለ እናውቃለን። አየህ። ስለዚህ አሮጌው ማንነት የተፈረደበት፣ አሮጌው ማንነት የተቸነከረበት የፍርድ ስፍራ ስለሆነ አሮጌው ሰዋችን ከማን ጋር? ከሱ ጋር እንደተሰቀለ እናውቃለን። ታዲያ ለአሮጌ ሰው ርህራሄ ያስፈልጋል እንዴ ወዳጆች? ሲያሰቃየን የነበረው ከወንድም ጋር የለየን ከእግዚአብሔር ጋር የለየን አሮጌው ሰውነት ተፈርዶበት ከሱ ጋር እንደተቸከረ ነከረ እናውቃለን። ይሄ እውቀት ካለ በኋላ ተራራለታለሁ እንዴ? አሮጌው ሰው ከሱ ጋር እንደተቸነከረ እንደውም ሚስማሩ አንሷል ነው የምትለው። እንደውም የሮማውያን ወታደር ጌታዬን በሚስማር አላዶር ሳዶር ምናምን በሚባል ሚስማር ብለህ አይደለም፣ እንደውም በቃ ፌሮ ሁሉ ካለ ትላለህ። ምክንያቱም የምትለው ምንድነው? አሮጌው ሰዋችን ከማን ጋር ተሰቅሏል? ከሱ ጋር ስለተሰቀለ እንዳይላቀቅ ትፈልጋለህ፣ እንዳይወርድ ትፈልጋለህ፣ እንዳይለይ ትፈልጋለህ። ስለዚህ በደንብ ነው የምታያይዘው። እውነት ይሄ እውቀት ገብቶት ቀራንዮ ላይ ቢገኝ ማለት ሰው ብዙ ነገር ያደርጋል፣ ብዙ ነገር ያደርጋል። ስፒሪቹዋል ነገሩ ገብቶት እዛ ቢገኝ እኔ ፊት ነው የምቆመው። ስለዚህ ሚስማሩ የቸነከረው በኃጢአት ምክንያት የተፈረደበትን አሮጌው ምናችንን ነው? ሰዋችንን በኃጢአት ምክንያት የተፈረደበትን። ስለዚህ የሮማውያን ወታደሮች አሁን ሲገባል የጨከኑት በጌታ ላይ ሳይሆን ዳግመኛ ለኃጢአት እንደሚገዛ የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ላይ ነው። ለካ አሮጌው ሰዋችን ላይ ነው ለካ። እኔ እንጃ ባይገባቸውም የገባቸው አንድ ነገር አለ፣ እነሱንም ስለሚመለከት ምን አሮጌው ሰው። ስለዚህ በለው አቤት ጭካኔ ነው። አው ጭካኔያችን ለኃጢአት እንዳንገዛ አሮጌው ሰዋችን ምን በማለት ላይ ነው? በመስቀል ዛሬ አሮጌው ሰውን ስቀል የሚል ስብከት አይኖርም ብራዘር። ይሄ ከገባ ቀራንዮ ላይ ከነበርክበት አሁን ስቀላት እንዴ ሰቀየዋለሁ የምትል መቼ ተነስቶ ነው ብራዘር አሁን የምትሰብክ? የዛን ቀን እኮ የሚገባውን ያህል ፍርድ ተፈርዶበታል። የዛን ቀን እኮ የሚገባውን ያህል በሚችለው አያይዤዋለሁ ከሱ ጋር። እንዴት ነው አሁን አሮጌውን ሰው ስቀል ብለህ የምትሰብከኝ ብራዘር? አንተ የት ነበርክ? ስሰቅለው የት ነበርክ? ሰባኪ ሆይ አገልጋይ ሆይ ስሰቅለው የት ነበርክ? አሮጌው ሰዋችን ከሱ ጋር እንደተሰቀለ እናውቃለን። ሳውቅ ያን ነገር ሲገባኝ የት ነበርክ አንተ? አሁን ዛሬ አሮጌውን ሰው ስቀል አሮጌው ሰው ነው እንደሚያደርግ የምትለኝ አያረገኝ። ሊወርድ አይችልም። እግዚአብሔር ምን ብሎበታል? ፈርዶበታል። የሚገባውን ብድራት ሰጥቶታል። እኛ በእግዚአብሔር እንደተመታ እንደተተወ ቆጠር ነው። ግን ስለ ኃጢአታችን ነው ምን ያለው የተመታው። የደቀቀው ስለምናችን ነው? ስለ በደላችን ነው። ያ ሁሉ መከራ ስላለ። ስለዚህ እንዴት ነው ዛሬ ስለ አሮጌው ሰው ልሰበክ የምችለው ወንድሜ? መች ተነስቶ ነው? መች ተላቆ ነው? ስለዚህ ሰይጣንም ሰውን ፍርደኛ ከሆኑ ታዲያ ልዩነት ያመጣው ምንድን ነው? ልዩነት ያመጣው በኃጢአተኛ ሥጋ ምሳሌ ክርስቶስ ኢየሱስ ሮሜ ምዕራፍ 8 ቁጥር 3 በኃጢአት ምክንያት መጥቶ ሰውን ለመቤዠት በሥጋና በደም የተካፈለ አካል በመኖሩ። ሰምታችሁኛል? ለካ ልዩነቱ ፍርዱ አይደለም።
ልዩነቱ ምንድነው? ቤዛ የሚሆን አካል መገኘቱ። እኔና እናንተን ከሰይጣን ፍርድ የለየ ምንድነው? ፍርዱ አይደለም። ፍርዱ እግዚአብሔር እውነተኛ ዳኛ ነው። ጻድቅ ፈራጅ ነው። የሰውን ፊት አይቶ ምን የማይል የማያደላ ነው። አያችሁ? ስለዚህ ፍርዱ እኩል ነው። ምንድነው ልዩነቱ ሲባል ቤዛ። እኔና እናንተ የሚቤዥን አካል ተገኘ። ሰይጣንን ግን የሚቤዥው አካል አልተገኘ። ሰይጣን ምን አጣ? ቤዛ፣ ምትክ የሚሆነው የሚከፍልለት ደሙን የሚያፈስለት አካል አልተገኘ። ለኛስ ልዩነቱ ምንድነው? ቤዛ የሚሆን የሚከፍልልን የሚዋጀን ምትክ የሚሆንን አካል ተገኘ። የእግዚአብሔር ዘላለማዊ ፍቅር የምናየው በቤዛ በኩል ነው ወንድሞች፣ በፍርድ አይደለም። በፍርድ እግዚአብሔር እኩል ነው። የሰውን ፊት አይቶ አያደለም። ፍርዱ ለሁሉም እኩል። ልዩነቱ ምንድነው? የተፈረደበትን አካል ቤዛ የሚሆነው ተገኘ። የተፈረደበትን አካል ደግሞ ቤዛ የሚሆነው አልተገኘ። ልዩነቱ በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት መጥቶ ሰውን ለመቤዠት በስጋና በደም የተካፈለ አካል በመኖሩ። ስለዚህ ልዩነቱ ቤዛ መሆን የቻለ አካል ለሰው በመኖሩ፣ ቤዛ ሊሆን ሊከፍል የሚችል አካል ለሰይጣን ባለመገኘቱ ነው። የቤዛነት አስፈላጊነት ልናውጠነጥንበት የሚገባ ነው። መስቀሉን ስናስብ በጣም ልዩነት ያመጣው ምን ስለሆነ? ቤዛነት ስለሆነ። ልዩነት ያመጣው አንድ ነገር ነው፣ ቤዛ ሊሆን የሚችል አካል መገኘቱ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ቅድም ባነበብነው እግዚአብሔር በሶስቱም አካሎች ላይ ፈርዷል። እግዚአብሔር ኃጢአትን የሰሩትን መላእክት ሳይራራላቸው ወደ ገሃነም ከጣላቸውና በጨለማ ጉድጓድ ውስጥ ለፍርድ ካስቀመጣቸው ይላል። ይህንን ስናስተውል እግዚአብሔር ጋር ስንሄድ እግዚአብሔር እንከን በሌለው ፍትሁ በኃጢአት እንደ መላእክቶች ሊፈርድብንና ሊተውን ይችል ነበረ። ምክንያቱም በነ ኖህ ዘመን ተፈርዶ ሲተው አይተናል አይደለም? በነ ሎጥ ዘመን ተፈርዶ ሲተው አይተናል። ስለዚህ በመተው እግዚአብሔር ምን አይልም? እንዴት አይባልም? አያችሁ፣ እንዴት አይባልም? ሊተውን ይችል ነበረ። ሊፈርድብንና ሊተውን ይችል ነበረ። ይሄንን ማወቅ አለብን። ግዴታ እንደሌለበት ስንረዳ ቤዛነት የግድ አስፈላጊ እንዳልነበረ ይገባናል። የግድ አይደለም ቤዛነት። አያችሁ። ስለዚህ አሁን የሚገርመን ምንድን ነው? ቤዛነት የግድ አስፈላጊ እንዳልነበረ ሲገባ እግዚአብሔር ፍቅር ይገርመናል። መስቀሉ አንዱ የሚነግረን የቤዛነቱን ስራ ስንመለከት እግዚአብሔርን ያልተገደበ የፍቅር ውጤት ነው የሚያሳየው። ምክንያቱም እግዚአብሔር በምህረቱ ባለጠጋ በመሆኑ ከወደደን ከታላቅ ፍቅር የተነሳ ሰዎችን ለማዳን ሲወስን ይህንን ታላቅ መንገድ በልጁ ሞት ለማድረግ መወሰኑ አይገርም? እግዚአብሔርን ፍቅር ምን ነው? እግዚአብሔር ሰው ምን ሊል ሲነሳ ሊታደግ ቤዛ ሊከፍል ሲነሳ ይሄንን ታላቅ መንገድ የመረጠው በማን ሞት አማካኝነት ነው? በልጁ ሞት። በሱ ደስ የሚለኝ የምወደው በሚለው ልጁ መንገድ መጣ እግዚአብሔር። ስለዚህ ቤዛነት እግዚአብሔርን የነካ ነው። ምክንያቱም የሚወደው ልጁን አንድያ ልጁን በሱ ደስ የሚለው ልጁን የከፈለበት መንገድ ነው እግዚአብሔር። የለየን ይሄ ነው። የለየን ፍርዱ አይደለም። ተፈርዶብን ሳለ እግዚአብሔር ሰውን ለመታደግ የሄደበት መንገድ፣ ለሰው ቤዛ ለመክፈል የሄደበት መንገድ የመጀመሪያው የምወደው ልጄ የሚለው፣ ሁለተኛ አንድያ ልጅ የሚለው ተመሳሳይ የሌለው ልጅ፣ ሶስተኛ በሱ ደስ የሚለኝ የምወደው ልጄ አለው። በሱ ደስ የሚለው ልጁ በራሱ ነው ቤዛ ነው የወሰነው። በሚወደው ነገር ነው ቤዛ ለመክፈል የተነሳው። ደስ የሚለው ነገር ነው ቤዛ ለመክፈል የተነሳው። ብቸኛ በሆነ ነገሩ ነው እግዚአብሔር ቤዛ ለመክፈል የተነሳው። አይገርምም?
አንዳንዴ እኮ ለሰው የማትፈልገውን ነገር ኦፈር ልታረግ ትችላለህ አይደለም? አሁን አንድ ሰው በጣም ተቸግሮ ስጠኝ ሲል ከትርፋችን ሰጠን አናውቅም እንዴ? እናውቃለን። እግዚአብሔር ጋር ስትመጣ ከትርፉ አይደለም፣ አንድያ ከሚጠላው ነገር አይደለም፣ ምን ከሚለው የምወደው ከማያስደስተው ነገር ችላ ከሚለው ነገር አይደለም፣ በእርሱ ደስ የሚለኝ ከሚለው አንድ ደስታ ባለው ነገር ነው እግዚአብሔር መጣ። ስለዚህ ምን ያሳየናል? እግዚአብሔርን ዘላለማዊ ፍቅር ያሳየናል። የቤዛው መንገድ የእግዚአብሔርን ዘላለማዊ ፍቅር እንድንረዳ ነው የሚያደርገን። ምን አይነት አፍቃሪ አምላክ ነው ቤዛ ለመሆን የተነሳው! አያችሁ፣ በዚህ መንገድ ካልሆነ በዚህ አማካኝነት ካልሆነ በስተቀር ሌላ መንገድ እንዳልተጠቀመ መጽሐፍ ይነግረናል። ይህንን ነው በዝርዝር የሚያስቀምጠው። ማቴዎስ 20:28፣ ሉቃስ 1:68፣ ሮሜ ምዕራፍ 3 ቁጥር 24፣ አንደኛ ቆሮንቶስ 1:30 እስከ 31፣ ኤፌሶን 1:7፣ ቆላሲያስ 1:13 እስከ 14፣ አንደኛ ጢሞቴዎስ 2:6፣ ዕብራውያን 9:12። አንዱን ጥቅስ ብቻ ከዚህ ውስጥ እናነባለን። አንደኛ ጢሞቴዎስ 2:6 ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክብር ለእግዚአብሔር። ማንን ነው? ራሱንም ለሁሉ ምን ሰጠ? ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። አየህ፣ ክርስቶስ ራሱን ቤዛ አድርጎ መስቀል ላይ ምን አለ? አቀረበ። ስለዚህ ክርስቶስ ለኛ የሚገባውን የኃጢአት ቅጣት ተቀብሎ ለኃጢአታችን በመሞት ስለኛ መከራ መቀበሉን የእግዚአብሔርን ቁጣ የሚመልስና እግዚአብሔርን ታላቁ መሐሪ የሚያደርግ የቤዛነት ሥራ በመስራት እግዚአብሔርንና ሰውንና ሰውን አስታረቀ እንላለን። ማንና ማንን? እግዚአብሔርና ሰውንና ሰውን ምን አለ? አስታረቀ። እቺን ነገር ደግሜ ልበል ላውጃት፣ እንደ አዋጅ ናት። ክርስቶስ ለኛ የሚገባውን የኃጢአት ቅጣት ተቀብሎ ለኃጢአታችን በመሞት ስለኛ መከራ መቀበሉንና የእግዚአብሔርን ቁጣ የሚመልስና እግዚአብሔርን ታላቁ መሐሪ የሚያደርግ የቤዛነት ሥራ በመስራት እግዚአብሔርንና ሰውን ምን አለ? አስታረቀ። ስለዚህ እግዚአብሔርንና ሰውን ለማስታረቅ የቤዛነትን ሥራ ከሰራ በእግዚአብሔር ፊት የሚጮህ ወንድም ደም የለም። አሁን በእግዚአብሔር ፊት የሚጮህ የምን ደም የለም? የወንድም ደም የለም ብራዘር። ምክንያቱም በእግዚአብሔርና በሰው መካከል ደግሞ በወንድምና በወንድም መካከል ያለውን የጥል ግድግዳ ምን ብሏል? ፈርሷል። ሁለት ነገሮች በመስቀል ላይ ተስማምተዋል። አንደኛው የእግዚአብሔር ፍትህ፣ ሁለተኛው የእግዚአብሔር ፍቅር። ፍትሁና ምኑ? ፍቅር ተስማምተዋል። እግዚአብሔር እውነተኛ ዳኛ አይደል? በጽድቅ የሚፈርድ አይደል? ለሰው ፊት አይቶ የማያደላ አይደል? ስለዚህ ምኑን ሰጥቷል? ፍትህ ሰጥቷል። አሁን ለፍትህ የሚጮህ ደም የለም ብራዘር። ይፈረድልኝ እያለ የሚጮህ የለም። መስቀል ሁለቱን አስማምቷል። አንደኛው የእግዚአብሔር ምን ተፈጽሟል? በመስቀል ላይ ፍቅር፣ በቤዛነቱ መንገድ ለሰው ልጆች ያለውን ምን አሳይቷል? ፍቅር አሳይቷል። ምክንያቱም ፍርደኛ የሆነውን ሰው በኃጢአቱ የተፈረደበትን ሰው ሊታደግ የሚችል አካል ተገኘ። ማንም ይባል? ክርስቶስ ኢየሱስ ይባል ገባ። አያችሁ? የእግዚአብሔር ፍትህና የእግዚአብሔር ፍቅር በመስቀል ላይ ምን ብለዋል? ተስማምተዋል። ክርስቶስ ኢየሱስ በጦር ሲወጋ ሁለት ነገር ወጥቶታል፣ ደምና ውሃ አይደለ? ጎኑን በጦር ምን አለ? ወጋው። ምን ወጣ ይላል? ደምና ውሃ ወጣ። ዮሐንስ ወንጌል 19:34 ላይ
ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ምን አለ ወጣ ይላል። ደምና ውሃ ወጣ። ስለዚህ ኢየሱስ ክርስቶስ ደም ያላጠበው ኃጢአት አይነት የለም። ሰምታችሁኛል? እዛ የራእይ መዝሙር ላይ ምዕራፍ 1 ቁጥር 6 ላይ አንድ ኮቴሽን ያስቀምጣል። ምንድነው የሚለው? በደሙ ላጠበን የሚል ቋንቋ አለ። ደሙ ያላጠበው የክርስቶስ ኢየሱስ ደም የሁሉንም ኃጢአት ካጠበ ክሪስታሊ ክሊር ካደረገ የክርስቶስ ኢየሱስ ደም አሁን የሚመጣው ምንድነው ሲባል አዲስ ሕይወት፣ አዲስ ፍጥረት ነው። ከዚህ በኋላ ያለው የንጽህና ዓለም ነው። ከዚህ በኋላ ያለው ምን አይነት ነው? ፒውሪቲ ነው፣ ቅድስና ነው። ቅድም እንዳልኩት መንጻትንና ንጽህናን ልታዩበት ትችላላችሁ። የክርስቶስ ደም አማኙን ክሪስታሊ ክሊር ማድረጉን ካሳየ ስፒሪቹዋል ላይፉን ደግሞ አዲስ ውልደት፣ አዲስ ፍጥረት ከህይወት ውሃ ማካፈልን ያሳያል። ስለዚህ ሁለቱም በአንድነት ስናደርግ የክርስቶስን ስራ ሙሉነት ያሳየናል ማለት ነው። ከኃጢአት መንጻት መጽደቃችንን ሙሉ ለሙሉ አዲስ ህይወት ማግኘታችንን የሚመሰክሩ ናቸው ማለት ነው። ቅድም እንዳለን ክርስቶስ በውሃው ብቻ አይደለም፣ በውሃና በምኑ ነው አለ? በደሙ ነው አለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 6 የሚመሰክሩት እነዚህ ናቸው። ምኑና ምኑ ናቸው? ውሃውና ደሙ ናቸው። ስለዚህ የክርስቶስ ኢየሱስ ስራ በመስቀል ላይ የቤዛነትን ስራ መስራቱ በፍርድ መንገድ ያለውን የእግዚአብሔርን አሰራር በትክክል ካሳየም በኋላ እግዚአብሔር ጻድቅ፣ ፈራጅ፣ እውነተኛ ዳኛ፣ የሰውን ፊት አይቶ የማያደላ መሆኑን ካሳየም በኋላ ከዛም በኋላ በፍርዱ መንገድ የተካሄደው ትክክል መሆኑን ካሳየም በኋላ ነገር ግን ይልና ይሄኛው ሰው የሚሞተው ሰው የተፈረደበት ሰው የተኮነነውን ሰው ግን ቤዛ ሊከፍልለት የሚችል አካል ተገኝቷል። ሊታደገው የሚችል አካል ተገኘ። ሊያስመልጠው የሚችል አካል ምን አለ? ተገኘ። ስለዚህ ደሙን ስንመለከት ለሁሉም ሰው የተከፈለው የኃጢአት ዋጋ ያመለክታል ማለት ነው። ነገር ግን የኃጢአት ዋጋ ብቻ አይደለም። የኃጢአት ዋጋ ቢከፈልልህም ነገር ግን ንጽህና ምን ማለት አለበት? መመስከር አለበት። ጽድቅ መመስከር አለበት። አዲስ ህይወት ማግኘት ምን ማለት አለበት? መመስከር አለበት። ስለዚህ ከእናንተ የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ የህይወትን ውሃ ወንዝ እንዲያው ምን ይላል? ይቀበላል። የህይወትን ውሃ እንዲያው ይቀበላል። ህይወትን ውሃ የሚለው ያንን ነው። ንጽህናን፣ ቅድስናን የሚያመለክት የህይወት ውሃ ብለን እንጠራዋለን ማለት ነው። ይሄንን ምናልባት እንትን ላይ ልትመለከቱት ትችላላችሁ። ጥቅሶች ዮሐንስ 4:10 ላይ እና ዮሐንስ ወንጌል ምዕራፍ 7 ከቁጥር 7 ዮሐንስ ወንጌል ምዕራፍ 7 ቁጥር 38 እና 39 ላይ ልንመለከተው እንችላለን ማለት ነው። የመጀመሪያው ዮሐንስ ወንጌል 4:10 ከሰማርያዋ ሴት ጋር ሲነጋገር የተናገረው ማለት ነው። 4:10 ላይ እንደዚህ ይላል፣ ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር፣ የህይወት ውሃ ይሰጥሽ ነበር አላት። ኒው ላይፍ ነው ይሄ። ምን ይሰጥሽ ነበር አላት? የህይወት ውሃ ይሰጥሽ ነበር አላት። ስለዚህ አሁን ውሃን ስንመለከት ከምን ጋር ነው የሚገናኘው? ከህይወት ጋር፣ ከአዲስ ህይወት ጋር፣ ከአዲስ ፍጥረት ጋር የሚገናኘውን ነገር ማግኘታችንን የሚመሰክር ነው። ደሙ መስዋዕትን፣ ደሙ ንጽህናችንን ከመሰከረ በኋላ አዲስ ህይወት ማግኘታችንን ይመሰክራል። ዮሐንስ ወንጌል 7:38 እስከ 39 ይህንን ነገር ደግሞ ይናገራል ማለት ነው። በበዓሉ በመጨረሻው ቀን ኢየሱስ ክርስቶስ ቆሞ የተናገረው ማለት ነው። ከበዓሉም በታላቁ በሁለተኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣
በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና ምን አላለም ነበርና አልወረደም ነበርና በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ምን ይላል አለ ይፈልቃል ብሎ ጮኸ። ይህም ደግሞ የሚመጣው መንፈስ ገና ስላልመጣ ስላልከበረ የሱ መውረድና መገኘትን ያመለክታል። ስለዚህ ዮሐንስ ወረድ ብሎ የሚመሰክሩት ሶስቱ ናቸው። መንፈሱ ውሃውና ምኑ ናቸው አለ ደሙ ናቸው። ስለዚህ ውሃው የሚገናኘው ከምን ጋር ነው ማለት ነው? ከሕይወት ጋር ማለት ነው። አዲስ ሕይወት፣ የንጽህና ሕይወት፣ የቅድስና ሕይወት በእግዚአብሔር ፊት መቅረቡን ይመለከታል። ደሙ መስዋዕትን፣ ደሙ ንጽህናን ከመሰከረ በኋላ ሁለት ነገር ወጣ የሚለውን ነገር ይመለከታል። በሕክምና ወይም ሎጂካሊ የሚባል ነገር አለ። በመንፈሳዊ ግን አንደኛ ዮሐንስ ምዕራፍ 5 ስለተረጎሙ እነዚህ ነገሮች ሲምፕሊ ማግኘት እንችላለን ማለት ነው። እሺ ወደ ማጠቃለያው እንምጣ። እንግዲህ መስቀልን ሰፋ አድርገን እያየን ስለሆነ እያንዳንዱን ክፍል በራሱ ረድፍ ብንመለከተው ይሻላል ብዬ ነው። ስለዚህ የመጀመሪያ ምንድን ነው ያለው? የመጀመሪያው መስቀል የሁለት አካሎች መጥፋት መገኛ ስፍራ ነው አለ። አዳም ወዴት ነህና ወንድምህ ወዴት ነው የሚለው ሁለቱ የተገናኙት መስቀል ነው። ሰው ከእግዚአብሔር ኮብልሎ ነበር፣ ሰው ከሰው ኮብልሎ ነበር። ስለዚህ የማስታረቅ አገልግሎት ሰጠን ሲባል ሰማይንና ምድርን ራሷ ከምን ጋራ ከምድር ጋራ ያስታረቀበት ሂደት መሆኑን እንድናውቅ ያስፈልጋል ማለት ነው። ሁለተኛ ይህንን እርቅ ለመፈጸም እግዚአብሔር የራሱን በግ መስዋዕት አድርጎ እንዳቀረበ እንመለከታለን። በአንድ መስዋዕት በአንድ ደም የዘላለም መፍትሄ ለሰው ልጆች ሁሉ እንደሰጠ የታወጀበት መሆኑን እንገነዘባለን ማለት ነው። ሶስተኛ በጉን የሚያርደው ካህን ነበር ብለናል። በዘጸአት ምዕራፍ 19 ቁጥር 6 መሰረት እናንተም የካህናት መንግስት የተቀደሰ ሕዝብ ትሆኑኛላችሁ ብሎ እግዚአብሔር ክህነትን ለእስራኤል ስለሰጠ እስራኤል በክህነቷ ምክንያት በጉን ምን ብላለች? አርዳለች ነው ሶስተኛው ያነሳ ነው። ስለዚህ ለእግዚአብሔር ደሙ የሚጣለው ይጣላል። ይህንን የሚያደርገው ካህን ስለሆነ የሚበላው እንዲበላ ያደርጋል። ይህንን የመፈጸም የሌዋውያን ወይም ካህኖች ስራ ስለሆነ ይህንን እንትን ብላለች፣ አውረዳ ቀብረዋለች ማለት ነው። የሚቀበረውንም ቀብራለች ማለት ነው እስራኤል። እሺ እንግዲህ ይሄ የተፈጸመው የመጨረሻው ትንቢት ከተነገረ በኋላ መሆኑን አውቀናል። ዮሐንስ 11:49 የመጨረሻው ትንቢት ካህኑ ቀያፋ እንደተናገረው። ስለዚህ እስራኤል ስቀለው ቢሉ ትክክል መሆናቸውን ተናግረናል። የእግዚአብሔርን እንጂ የሰውን አታውቅምና እንቅፋት ሆነብኛል። ይሄ የእግዚአብሔር አጀንዳ መሆኑን የእግዚአብሔር አጀንዳ በካህኖቹ በኩል መፈጸሙን እርግጠኛ እንሆናለን ማለት ነው። አራተኛው የእግዚአብሔርን ፍርድ ነው የምናየው። ሴጣንም የሰው ልጅም በፍርድ በእግዚአብሔር ፊት ምን ነበሩ? እኩል ነበሩ ብለናል። ከእግዚአብሔር ባህሪ የተነሳ እግዚአብሔር ፊት ፍርድ አይጣመምም። እውነተኛ ዳኛ፣ ጻድቅ ፈራጅና የሰውን ፊት አይቶ የማያደላ መሆኑን መጽሐፍቱ ስለነገረን በዚህ መሰረት በሴጣንና በሰው ልጆች መካከል ፍርድን አያጣመምም እግዚአብሔር፣ ፍርዱ ለሁሉም እኩል መሆኑ። ስለዚህ የዚህ ዓለም ገዥም ተፈርዶበታል፣ ሰው ምን ብሎበታል? ተፈርዶበታል። ይህንም በሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 10 ኃጢአትን ላደረጉ መላእክት ለቀደሙ ዓለምና ሰዶምና ገሞራን አቃጥሎና ገልብጦ ከፈረደባቸው የሚል ፍርዱ ተመሳሳይ መሆኑን ሶስቱን አካቶ ፍርድ እንደተሰጠ ተመልክተናል። ስለዚህ ሰውና ሴጣን የተለያዩት በፍርድ እንዳልሆነ አስምረንበታል። ስለዚህ ፍርዱ በእግዚአብሔር ፊት አንድ አይነት ከሆነ ታዲያ ልዩነት ያመጣው ምንድን ነው ብለን ተነጋግረናል። ልዩነት ያመጣው በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት መጥቶ ሰውን ለመቤዠት በስጋና በደም የተካፈለ አካል በመኖሩ ነው። ስለዚህ ልዩነቱ ቤዛ መሆን የቻለ አካል ለሰው በመኖሩ ነው ብለን ተነጋግረናል። ከዛ አምስተኛ የቤዛነት አስፈላጊነትን ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 እግዚአብሔር ኃጢአት የሰሩትን መላእክት ሳይራራላቸው ወደ ገሃነም ከጣላቸው በጨለማ ጉድጓድ ውስጥ ለፍርድ ካስቀመጣቸው ይህንን ስናስተውል እግዚአብሔር እንከን በሌለው ፍትሑ በኃጢአታችን እንደ መላእክቶች ሊፈርድብንና ሊተወን ይችል ነበረ። ፍትሑ ነው ይሄ፣ ፍርዱ ነው ይሄ። ነገር ግን ይሄንን የቀለበሰው ነገር ምንድነው? ፍቅሩ ነው አለ። ነገር ግን እግዚአብሔር በምሕረቱ ባለጠጋ በመሆኑ ከወደደን ከታላቅ ፍቅሩ የተነሳ ሰዎችን ለማዳን ሲወስን ይህንን ታላቅ መንገድ በማን ሞት አደረገ? በልጁ
ሞት አማካኝነት አደረገ። ይሄ ልጁ የሚባለው አንድያ መሆኑ የሚወደው መሆኑ በሱ ደስ የሚል መሆኑ ነገሩን ያከብደዋል። የእግዚአብሔርን የዘላለም ፍቅር ያሳይበታል ማለት ነው። ከዛ አንድ ጥቅስ አነበብን። አንደኛ ጢሞቴዎስ 2:6 ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር የሚል ቤዛነቱን አሳይቶናል ማለት ነው። ከዛ የመጨረሻው ክርስቶስ ለኛ የሚገባውን የኃጢአት ቅጣት ተቀብሎ ለኃጢአታችን በሞት ስለኛ መከራ መቀበሉን የእግዚአብሔርን ቁጣ የሚመልስና እግዚአብሔርን ታላቅ መሐሪ የሚያደርግ የቤዛነት ስራ በመስራት እግዚአብሔርና ሰውን ሰውንና ሰውን አስታረቀ። ይሄ እግዚአብሔርና ሰው ሰውና ሰው በመታረቁ የእግዚአብሔር ፍትህና የእግዚአብሔር ፍቅር በመስቀል ላይ ተስማሙ፣ ተፈጸሙ ብለን ተናገረ። ስለዚህ ይህንን የሚመሰክር ደምና ውሃ እንዳለ በዮሐንስ ወንጌል ምዕራፍ 19 በቁጥር 34 ላይ አስቀመጥንና ጨረስን ማለት ነው። ስለዚህ መስቀል የመጀመሪያው ክፍል ይሄን ይመስላል። ሳምንት ስንገናኝ ሁለተኛውን የመስቀል ክፍል እናያለን ማለት ነው።